በበዓል ይተኛል እንዴ? አገኘሁት። ምን ልትሰሪ ነው መክተፍ ይዘሽ? ምን ልታረጊ ነው እህቴ? መክተፊያውን ይዘው ገባቸው። አልጋው አጠገብ ልከትፍ ነው ክትፎ። ያው ኳኳኳኳ ልታረግበት እኮ ነው። አላርሜው አይቷል። ልቀሰቅሰው እኮ ነው። ተነሳልሽ። አሁን እሱ ራሱ ምን እየሰራች ነው? በቃ ሚስቴ ሳየከች እያለ ነው። እና ወጣቶች እስኪታይ አረብ እግዚአብሔር ልተኛበት እንዴ በዓል አይደል እንዴ? እና ቦታ ጠፍቶ ነው እንዴ? ዛይረሽ እንትናትም እንዴት አለ? እዚህም እዛም ያው ነው እኮ ሁሉም ቤታችን አይደል እንዴ? መስራት ይቻላል። ኧረ ሚስት ስታገኝ ይዳሰምሽ ላይፍህን ስታከብደው ማለት ነው። እንግዲህ በቃ ራስህ ከተፍ እንደውም እሺ፣ ራስ ከምጣለት ወጣች ነው ሰጂ እዛው ከተፍ እያረክ ቁርጥ ብለው አንቺ ነው ሰጂ አንተ ከተፍከው ነው በለው እንደውም ለበዓል በቃ በግድ ተነስኮ ነው። እውነቷን ነው። ሲጀምር አንተ ራስ በበዓል ቀን ምን አስተኛ? እንዲህ በሲስተም ማስነሳት ነው። እኔ እንደውም ሚስቴ ወደፊት ተነጫንጫ ከምታስነሳኝ እንዲህ በሲስተም ብታስነሳኝ ነው ደስ የሚለው። እንዲህ አይነት ትዳር ደግሞ በእድል ነው የሚገኘው። እንዲህ አይነት ትዳር እንዲሰጣችሁ ኮሜንት ላይ አሜን በሉ።